ዋና ዋና ዜናዎች ለመከላከያ ሰራዊት አባል አልሆንም ያሉ ወጣቶች እየተወሰዱ ይገኛሉ። አልሄድም ብለውም እምቢኝ ያሉት ደግሞ ባሉበት ቦታ ላይ በተለያዩ መሳሪያዎችም እየተመቱ አንዳንዶቹም ደግሞ ወደ ስር እየተጋዙ ይገኛሉ። በጅማ የተመለከትነው ግን እጅግ አሳዛኝና ልብ ሰባሪ ነው። በርካቶቹም ተቋማቸውን ገልጠዋል። ምንድነው የሚለውን በመረጃችን ይዘንበታል። በሳውዲ አረቢያ ጫካ ውስጥ የተፈጸመው እጅግ አሳዛኝና ዘግናኝ ድርጊትን በተመለከተም የማህበራዊ ሚዲያ ዚህ ሰሞን ርዕስ ሆኗል። ኢትዮጵያውያን እርስ በርስ እንኳን የማይግባቡበት የማይሰማሙበት መድረክ ሆኗል። እንዴት? በዚህ ጉዳይ ላይም ሌሎች መረጃዎችን ይዘናል። ከዲያስፖራውያን ደግሞ ከወደ አሜሪካ የሰማነው ልብ የሚሰብር አሳዛኝ መረጃ ለኢትዮጵያውያን ዶናልድ ትራምፕ መንግስት የተወሰነ ውሳኔ አለ። ይህንንም አካተን ሐሳቡን ሰፋ አድርገን ይዘን በቀጥታም ወደ መጀመሪያ መረጃችን ስናመራ ስናመራ በኢትዮጵያ መከላከያ ሰራዊትና ራሱን ጽምዶ ወይንም በትግራይ ኃይልና በኤርትራ አማካኝነቱ ውጊያ ለመክፈት የተዘጋጀው አካል ጋር የተደረገ ባለው አውደ ውጊያ በርካቶች ከተለያዩ ቦታዎች ላይ ለግንባር ተፈልገው ለውትድርና ተመልምለው የታፈሱ የተወሰዱ ይገኛሉ። አዲስ አበባን ጨምሮ አዳማ፣ ሌሎች በወለጋም ጭምር አብዛኛው በኦሮሚያ ክልል እንዲሁም በሌሎች ክልል ከተሞች ላይ ወጣቶች ከያሉበት እየተለቀሙ እየታፈሱ ወደ ግዞት እያመሩ ይገኛሉ። ወደ ተለያዩ የውትድርና ካምፖች የሚያመሩት እኚህ ወጣቶች እምቢኝ አልሄድም የሚሉት ደግሞ አፈሳ ተደርጎባቸው አንዳንዶቹም በስር ሌሎችም በድብደባ ከፍተኛ የሆነ ጉዳት እየደረሰባቸው እንደሚገኝ እማኞች ተናግረዋል። በተለይም ቤተሰቦች፣ እናቶችና አባቶች፣ አረጋውያን ወንድሞቻችንን ልጆቻችንን እያጣን ነው የሚል ተደጋጋሚ የሆኑ ሮሮችና ጩኸቶችን በተለያዩ የሚዲያ አማራጮች እያሰሙን ይገኛሉ። ከሰሞኑ በአዲስ አበባና በተለይም በአዳማ ክልል የነበረው አፈሳ እጅግ የጠነከረና በርካታ ወጣቶች ይህንን በመቃወምም የተለያዩ አልባሳትን እየለበሱ ከተለያዩ ቦታዎች ላይ እያመለጡ እንደሚገኙ ታውቋል። እድል ያልቀናቸው ደግሞ ተይዘው ወደ ውትድርና ካምፖች ተመልምለው የገቡ አንዳንዱም በቀጥታ ከልምምድ ይልቅ ለውጊያም ተመርጦ ይሄድ እንደሚገኝ የውስጥ መረጃ ምንጭ አድራሾቻችን ዘግበውልናል። ከሁሉ በላይ የከፋውና በርካቶች በተቋሞ ድምጻቸውን ያሰሙበት ደግሞ በጂማ ሊሙ የተፈጸመው ነው። በጂማ ሊሙ የተፈጸመው አሳዛኙ ድርጊት ወደ ውትድርና አልሄድም፣ እኔ ኑሮ የራሱ ከብዶኛል፣ እናት አባቴን ቤተሰቤን ነው መጦር የምፈልገው ሲል የነበረ ወጣት መሄድ አለብህ በሚል ግብግብ በሚሊሻ በተተኮሰ ጥይት መገደሉ ታውቋል። ይህን ተከትሎ ወጣቶቹ የሟችን አስክሬን ይዘው ሬሳውን ይዘው አልሄድም፣ ወደ ውትድርና አልገባም በማለቱ ተገደለ፣ ዓለም ይወቅልን፣ ህዝብ ያልቅስልን ሲሉ ወደ ማህበራዊ ሚዲያ አስክሬኑን ተሸክመው ሰላማዊ ሰልፍ ሲያደርጉና በጅማ ተቋማቸውን ሲያሰሙ ተመልክተናል። እዚህ የደረሰው አፈሳና እንዲህ የደረሰው አስጨናቂ ድርጊት ጅማ ብቻ ሳይሆን በቀሪ የኢትዮጵያ ክልል ከተሞች ላይ ተጠናክሮ የቀጠለ እንዳለ በርካቶች ተናግረዋል። አሳዛኙና ልብ ሰባሪው የማያበቃው ጦርነት እንዲቀጥል በማለት በርካታ የደሃው ማህበረሰብ እየተማገረ እንደሚገኝበትን የዓለም ክፍል ላይ የሚገኙ በርካቶች ተቋማቸውን እያሰሙ ይገኛሉ። በዚህ ጉዳይ ላይ መረጃዎችን አሰባስበን በቀጣይም በድጋሚ የምንመጣ እንደሚሆን ከወዲሁ ለመግለጥ እንወዳለን። በቀጣይ መረጃ በሳውዲ አረቢያ ጫካ ውስጥ የተፈጸመው ዘግናኙ አሳዛኙ ድርጊት መቼም ቢሆን የማይረሳ የማይፋቅ የህሊና ቁስል ነው ሲሉ በርካቶች የተናገሩት ይገኛሉ። በሳውዲ አረቢያ ጫካ ውስጥ የተፈጸመው ይህ አሳዛኙ ዘግናኝ የተባለው ድርጊት የተፈጸመው ደግሞ በሁለት ኢትዮጵያውያን መሆኑ ነው በርካቶችን ያሳዘነው ድርጊት።
ቲክቶክ ለምን ዝምታን መረጠ? በአረብ በረሃ ለተፈጸመው ግፍ ተጠያቂነት ለምን አጣ? የሚለውም ሌላ ራሱን የቻለ ድርጊት ሆኗል። ከትናንትና ወዲያ በሳውዲ አረቢያ በረሃ ውስጥ በሚገኝ ኢትዮጵያውያንና በኢትዮጵያ ላይ የተፈጸመውን አሰቃቂውን ድርጊት ሁላችንም በከባድ ሐዘንና ቁጣ ተከታትለነዋል። ይህ ድርጊት በቲክቶክ የቀጥታ ስርጭት ላይቭ ሲተላለፍ የነበረ ቢሆንም የቲክቶክ ኩባንያ ግን ምንም አይነት አፋጣኝ እርምጃ ሳይወስድ ኃላፊነቱን ዘንግቷል። የቲክቶክ ቸልተኝነትና ኃላፊነት የጎደለው አሰራር በዝምታ ማለፍም እጅግ የሚያሳዝን ነው። ይህ ጉዳይ በሕግ አሰራር በመያዝ ቲክቶክ በሕግ ልንከሰውና ተጠያቂ ልናደርገው ይገባልም ሲሉ በማህበራዊ ሚዲያ የምናውቃቸው በርካቶች ድምጻቸውን አሰምተዋል። ቲክቶክ የቀጥታ ስርጭት በሚተላለፍበት ወቅት አሰቃቂ ጥሰቶች ሲፈጽሙ ወዲያውኑ ስርጭቱን የማቋረጥና ይዘቱን የማገድ ግዴታ ያለበት ኩባንያው ቸልተኝነት አሳይቷል። ተመሳሳይ ድርጊት በአውሮፓ ወይንም በአሜሪካ ሀገራት ተፈጽሞ ቢሆን ኖሮ ኩባንያ ወዲያውኑ ይቅርታ ጠይቆ የሕግ እርምጃዎችን ይወስድ ነበር። ከኢትዮጵያ ተጠቃሚዎች የሚገኘው ገቢ ምንም ስለሌለው ለሰብአዊ መብት ጥሰት ትኩረት እንዳይሰጥ አድርጎታል። የሰው ልጅ ሕይወትና ክብር በየትኛውም የዓለም ክፍል ቢሆን እኩል ዋጋ ሊኖረው ይገባል። ቲክቶክ ላሳየው ቸልተኝነትና ለደረሰው ጉዳትም ኃላፊነቱን ሊወጣ ይገባልም ሲሉ በርካቶች ጉዳዩን ወደ ቲክቶክ ፕላትፎርም አዙረውታል። ኢትዮጵያዊ ለኢትዮጵያዊ ያደረገው ዘግናኝ እጅግም አስከፊና ለመናገር እንኳን የሚከብደው ጥሰት የተፈጸመው በሳውዲ አረቢያ ጫካ ውስጥ በዚሁ ሳምንት ነው። በቀጣይ ከወደ አሜሪካ የተሰማው አሳዛኝ የሆነው መረጃ ለኢትዮጵያውያን ተሰምቷል። ከ5000 በላይ ኢትዮጵያውያን የሚያሳስብ አዲስ የአሜሪካ የኢሚግሬሽን ውሳኔ ተላልፏል። በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያውያን የሚመለከት አስፈላጊ የኢሚግሬሽን ዜና ዛሬ ተሰምቷል። የፌዴራል ዳኛ ብሪያን መርፊ የትራምፕ አስተዳደር ለኢትዮጵያን የሰጠው ጊዜያዊ የጥበቃ ሁኔታ ቲፒኤስ ለማቋረጥ የሚከለክለውን የቀድሞ እገዳ አንስቷል። ቲፒኤስ በአሜሪካ የሚኖሩ ከተወሰኑ ሀገሮች ዜጎች በሀገራቸው ያለው አስቸጋሪ ሁኔታ ምክንያት ለተወሰነ ጊዜ ከመባረር እንዲጠበቁና በሕጋዊ መንገድ እንዲሰሩ የሚያስችል ጥበቃ ነው። የአሁኑ ውሳኔ ማለት ሁሉም ኢትዮጵያውያን ከአሜሪካ እንዲባረሩ ታዘዋል ማለት አይደለም። ጉዳዩ በተለይም በቲፒኤስ ጥበቃ ስር ያሉትን ይመለከታል። ግሪን ካርድ ያላቸው የአሜሪካ ዜጎች ወይንም ሌላ ሕጋዊ የመኖሪያ ሁኔታ ያላቸው ሰዎች በዚህ ውሳኔ ብቻ ምክንያት እንዲባረሩ አልተወሰነም። ነገር ግን ለቲፒኤስ ተጠቃሚዎች ዜናው ቀላል አይደለም። ብዙዎቹ ለዓመታት በአሜሪካ ኖረዋል፣ ሰርተዋል፣ ቤተሰብ መስርተዋል። የዕለት ተዕለት ህይወታቸውንም በዚህ ጥበቃ ላይ ተመርኩዘው አቋቁመዋል። አሁን ግን ይህ ጥበቃ ከተቋረጠ ሌላ ሕጋዊ የኢሚግሬሽን ሁኔታ የሌላቸው ሰዎች ለመባረር ሂደት ሊገጥማቸው እንደሚችል ታውቋል። ይህ ጉዳይ ከሕግ በላይ የሰው ህይወትንም የሚነካ ነው። አንድ ሰው ለዓመታት የኖርበት ቦታ ስራውንና ቤተሰቡን በአንድ ውሳኔ ምክንያት የማጣት ስጋት ውስጥ ሊገባ ይችላል። በመሆኑም የዛሬው ዜና ኢትዮጵያውያን በሙሉ ከአሜሪካ ሊባረሩ ነው ተብሎ መተርጎም ትክክል አይሆንም። የሚመለከተው በዋናነት ቲፒኤስ ያላቸውና ሌላ ሕጋዊ ሁኔታ የሌላቸው ሰዎች ናቸው። ምንጩን ሮይተርስ ዘግቦልናል። በዚህ ጉዳይ ላይ ሰፋ አድርገን በቀጣይ መረጃ የምናቀርብላችሁ እንደሚሆን ከወዲሁ ለመግለጥ እንወዳለን። ውድና ኩራት ቤተሰቦቻችን በቀጣይ የዜና ወጃ በስፋት እንመለሳለን። መረጃ ለመላው ዓለም እንዲዳረስ እንድታደርጉ እየጋበዝን በሌሎች መረጃዎች እስክንመለስ ሰነባበትን። ሰናይ ቆይታ ይሁንላችሁ።